ልጅ ምን የሚያለንበት ሁኔታ በጣም ጥሩ ሁኔታ ላይ ነው ያለነው። ያው በራሴ ጊዜ የገባሁበት ነገር ቢሆንም ግን አሁን እድሜ ላንተ እግዚአብሔር ይመስገን በጣም ደህና ሁኔታ ላይ ነን ሁለታችንም ተመስገን። ኦኬ እንደዛ ከሆነ እሺ አይ አሪፍ ነው። ዋናው ጤናሽ መመለሱ ነው። ልጅሽም ደህና መሆኑ ጽንሱም ደህና መሆኑ የሚፈልገውና እንዴት ማለት አሁን ግን እኔ ማወቅ የፈለኩት እዛ ላይ ወይም ደግሞ የነበርሽበት ቦታ ምን አይነት ስቃይ ወይ ደግሞ ምን ነገር ነው ያጋጠመሽ እዛ ቦታ ላይ እስኪ ማለት እንጃ እንዳየው ነው ምንም ነገር አይኖርም። እንኳን እዛ ውስጥ 3 ወር ያክል ለመቆየት ይቅርና አንድ ደቂቃ ገብተን እንኳን መቆየት የሚከብድ ቦታ ነው። ያው እርጉዙና ደግሞ ይከብዳል። ብቻ እንጃ አልፏል። አሁን ያው እዛ ቦታ ላይ ግን እንክብካቤ ያድርጉልሽ ነበር ወይም ደግሞ የሚበላ የሚጠጣ ማለት እንዴት ነው እዛ ላይ የምትተኙው? ራሱ በጣም የሚከብድ ቦታ ስለነበረ በደንብ ያየነው ነገር ስለሆነ እኛም ካሜራችን ላይም አላስገባንም። ይዛን ሰዓት ትንሽ ቦታው ወይም ደግሞ ያለሽበት ሁኔታ ጥሩ ስላልነበረ ቦታው ግን ማለት እንዴት ነው ምግብ እዛ ውስጥ የምትበይው የምታድሪበትስ የምትተኝበትስ? ያው ምግብና መጠጥ ቁም ነገር የለውም ማለት ጎን ረፍት ከሌለው ማለት ጎኔን እንኳን አደላድዬ ለመተኛት አይመችም። በቃ ቁጭ ብዬ ነው ያመጡልኛል ምግብና መጠጥ። አየር እንኳን መቀበል ፈልጋለሁ ግን ወጥቼ መቀበል አልችልም። በቃ እንደውሻ እዛ ውስጥ ተዘግቶብኝ ነው መቀመጠውና እኔ እንጃ ለማውራት ሁሉ በጣም የሚከብድ ቦታ ነበር። እኔ በጣም ከባድ ጊዜ ነበር ያሳለፍኩት። አቃለው ነችን ነው ስሜቱ በጣም ይገባኛልና መጥፎ ነገር እንደሆነ መጥፎ ጊዜ እንዳሳለፍ